ومن يؤمن بالله يهدي قلبه አላምላካችን አላህ Subhanahu Ta'ala በአላህ የሚያምን ሰው ልቡን ለትግስት ይመራዋል ታጋሽ ያደርገዋል አምላካችን አላህ በሱረት ተጋቡን ላይ ما اصاب من مصيبه الا باذن الله ማንኛቸውም ቅንጣትም ነገር አይደርስባችሁም በአላህ Subhanahu Ta'ala ፍቃድ ቢሆን እንጂ ومن يؤمن بالله በአላህ Subhanahu Ta'ala የሚያምን ሰው يهدي قلبه قلبون ልቡን ለትግስት ይመራለታል والله بكل شيء عليم الله سبحانه وتعالى በነገሩ ሁሉ አዋቂ ነውና ያለ ይናገራልና ማንኛውም ሙሲባ መጥፎ ነገራቶች ማንኛውም ነገር እዚች ምድር ላይ ሲደርስብን አልহামዱሊላህ ነው ማለት ያለብን በመንችለው አቅም ማለት ነው ያላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ ጅብሪል መጥቶ ይጠይቃቸዋል فاخبرني عن الايمان ስለ ኢማን ንገረኝ ሲላቸው يالله ملتنا عليه الصلاة والسلام من أن تؤمن بالله وملائكته وكتبه ورسله واليوم الآخر قالوا هلا وتؤمن بالقدر خيره وشره بقدر للتامنه خير هنا وشر هنا بلون يتناقروا مالتنا من يوم مصيبة سدرسبن الحمد لله نمالت يالبن عن أبي هريرة رضي الله عنه يالله ملتنا عليه الصلاة والسلام بحديثاته من ينالو إن أصابك شيء عندت نجر كدرس بهكو فلا تقل لو أني فعلت كذا وكذا ين النجر فسرتش بيهونكو يه أيهون منبر يه كو بيهون يه أيهون منبر يلك يعني عتمن ويمدوي هون نجر عتبل ولكن قل نجر جنبل قدر الله وما شاء فعل الله سبحانه وتعالى قدر أن النجر يشاون عدر جبل فإن لو مثلوا يكو بيهون مثلوا نجركو تفتح عمل الشيطان يا شيطان بر تكفتر لتشالونا من يوم مصيبة سيدرس من دنا مالتي يلبن الله سبحانه وتعالى بتكبروا قالوا من إلى سورة البقرة لي مالتنا الذين إذا أصابتهم مصيبة عند مصيبة بدرس باتشو جزء مؤمنا من يلالو قالوا يلالو إنا لله وإنا إليه راجعون الله سبحانه وتعالى من إلى نزا መከራ የደረሰባቸው ይሄን ነካስ ያደርጋቸው መከራ ምን ይላሉ እኛ ያለህነን ወደርሱም ተመላሾች ነን ይላሉ እነዚህ አካላቶች ምን ይደረግላቸዋል እንደዚህ ባሉ ጊዜ ምን ይደረግላቸዋል ሲታገሱ ምን ይደረግላቸዋል ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም እነዚህ ሰዎች ከጌታቸው የሆነ ምህረቶችን ይሰጣቸዋል طيب ورحمة እዝነት የሚባለው ነገር ይሰጣቸዋል ችሮታ ይሰጣቸዋል ወኡላኢከ ሁሙል ሙህተዱን እነርሱ ወደ እውነት የተመሩ ናቸው ያለ ይናገራልና በመንችለው አቅም ሰብር ትግስት ያስፈልገናል ችግር መከራዎች በጣም ብዙ ነገራቶች ሊደራረቡብን ይችላሉ ነገር ግን ይሄ ዱንያ ነው ለዱንያ ብለን አኺራችንን ማጣት የለብንም ማንንም ሰው አሁን ከበህፃነቱ ቅጥፍ ያለ ያያችሁት ነው ያየነ ነው ባይናችን ብዙ ነገራቶችን ያየን ነው ነገ የሚኛ ሰራ ሊሆን ይችላል ነገ ካፈር በታችን እንሆን እንችላለን ነገር ግን አልহামዱሊላህ ለሚደርስብን ነገር እያንዳንዱን ነገር አላሁመ ለከል ሐምድ ብለን ለማሳለፍ እንሞክር ምክንያቱም በቃ ያልፋል እኛ ስንሞት ነገ የሚቀር ለምን ነው የሆነ ነገር ሲደርስብን ተበሳጨን ወይም ደግሞ የሆነ ሰለተናጫነን ወይም ሰላም ማረረን ምናምን ሳይሆን አላህ Subhanahu Ta'ala በቃ በተሻለ ነገር ይተካልናል ያንን ነገር ወይም ደግሞ አላህ Subhanahu Ta'ala ያንን ነገር እንድንቀበለው ያደርግልናል ሰብር ስናደርግ ወይም ደግሞ አላህ Azza wa Jalla የውመል ቂያማ ላይ ሰብር ባደረግነው ነገር ይተካልናል ማለት ነውና ታግሰን አላህ Subhanahu Ta'ala በሻው ነገር قدر الله وما شاء فعل الحمد لله ብለን ራሳችንን ማስታገስ አለብን አላህ Subhanahu Ta'ala ከታጋሾች ያድርገን ሙሲባዎችን አላህ ያስወግድልን መጨረሻችንን አላህ ያሳምርልን ፈተናም ከደረሰብን በፈተናዎቻችን ታጋሾች ያድርገን ያንን ነገር ምን እንቀበለው በቀዳ አላህ Subhanahu Ta'ala በቀደረውና በወሰነው ነገር ራዲ ምን ሆነ ወይም ደግሞ ምን እንቀበል አላህ ያድርገን አላህ ይحفظك